እሬት መለስተኛ የሆኑ ቃጠሎችንና ቁስሎችን ለማከም ይጠቅማል። በተክሉ ውስጥ የሚገኘው ወፍራሙና ዝልግልጉ ፈሳሽ ህመምና ማሳከክን ያስታግሳል፣ ኢንፌክሽንንም ይከላከላል። ከተክሉ ትንሽ ቁራጭ በመውሰድ የላይኛውን ሽፋን ከላጡት በኋላ ስጋውን ወይም ፈሳሹን በተቃጠለው ቦታ ላይ ወይም ቁስሉ ላይ ማድረግ ነው። እሬት የጨጓራና የአንጀት ቁስለትን ወይም አልሰርን እንዲሁም የጨጓራ ማቃጠልን ለማከም ይረዳል። ለስላሳውን የተክሉን ቅጠል አድቅቆ በመክተፍ ለአንድ ሌሊት ውሃ ውስጥ ነክሮ ማሳደር፣ ከዛ መራሩንና ዝልግልጉን ፈሳሽ በየ2 ሰዓቱ መጠጣት ነው። ይህን አስገራሚውን የእሬት ተክል ይጠቀሙ። ሰብስክራይብ አድርጉ። ኢትዮጵያዊነት ታላቅነት